ከፍ ከማለታችሁ በፊት ትልቅ ውርደት ያጋጥማችኋል። ይህ ደግሞ ህይወት ነው። የሆስፒታል አልጋ ላይ ሆነን ያቺ ፒፕ ፒፕ የምትል ድምጽ ስትሰካልን ማለት ነው እንደዚህ ነው የምትንቀሳቀሰው የልብ ምታችን ማለት ነው። እንደዚህ ቀጥ ካለች ሞተላል ማለት ነው። አያችሁ ይህ የህይወት ህግ ይባላል። ሁሌም ከፍ እንላለን ዝቅ እንላለን። መዋረድን ደግሞ ከፍታን ያመጣል። ማወቅ ያለባችሁ ነገር ብዙዎቻችን መዋረድን እንፈራለን፣ ክብራችንን እንጠብቃለን። ይህ ደግሞ ከነፃነትና ከአዲሱ ማንነታችን ያስረናል። ስለዚህ መዋረድን አትፍሩ። መሰገጥ ማለት ምንድነው? አይ ቲንክ አውቀህ መዋረድ ነው። እውነት ለመናገር መጨፈር ነው፣ መዝፈን ነው፣ መዘመር ነው፣ የፈለከውን ዓላማ መከተል ነው፣ ሰዎችን አለመስማት ነው። ምክንያቱም ከፍ ለማለት ስትቃረብ ሰዎች ዝቅ ያደርጉሃል። እግዚአብሔር ሊባርክ ሲቃረብ ፈተና ይበዛብሃል፣ ችግር ይበዛብሃል፣ መከራ ይበዛብሃል፣ መዋረድን ያጋጥመሃል። ግን የእናንተ መዋረድ አይታችሁ ከፍታችሁን እንዳትረሱ። ሁሌም ልባችሁ ውስጥ ከፍታ ይኑር። መዋረድ ሊያሸንፋችሁ አይችልም። because ከፍ ከማለታችሁ በፊት ትዋረዳላችሁና። ወዳችኋለሁ። ቻው